አንድ ነገር አስብ። በጣም የተጎዳበትን ጊዜ። ብዙ ጊዜ የጎዳ ዝምታ ነበር ወይስ የተነገረ አንድ ቃል? እውነቱ ቃላት ኃይል አላቸው፣ ግን ዝምታ ከቃላት የበለጠ ኃይል አለው። ዛሬ ዓለም በደም ተሞልታለች። ሰዎች ያለማቋረጥ ይናገራሉ፣ ማህበራዊ ሚዲያዎች ያለማቋረጥ ይጮሃሉ። አእምሯችን እንኳን አያርፍም። ግን ታላቅ ሰዎች አንድ ምስጢር ያውቃሉ፣ የዝምታ ኃይል። በዚህ ቪዲዮ ህይወትህን ሊቀይሩ የሚችሉ የዝምታ 10 ጥበቦችን ትማራለህ። አንደኛ፣ ዝምታ የውስጥ ኃይል ምልክት ነው። ደካማ ሰው ሁል ጊዜ ራሱን ለመከላከል ይናገራል። ጠንካራ ሰው ግን መቼ ዝም ማለት እንደሚገባ ያውቃል። ሰው ሲያስቆጣ ወዲያውን መመለስ ቀላል ነው፣ ግን ዝም ማለት ኃይል ይፈልጋል። ዝምታህ እንዲህ ይላል፣ እኔ ራሴን እቆጣጠራለሁ። ሁለተኛ፣ ዝምታ ጥበብን ያሳድጋል። ጥበበኛ ሰዎች ብዙ ይሰማሉ፣ ከዛም በጥቂቱ ይናገራሉ። ምክንያቱ ሲናገሩ የሚያውቁትን ብቻ ነው፣ ግን ዝም ሲሉ አዲስ ነገር ይማራሉ። ከዛሬ ጀምሮ ብዙ ነገር ለመናገር አትሞክር፣ ብዙ ለመማር ሞክር። ሶስተኛ፣ ዝምታ ከጸጸት ይጠብቃል። ብዙ ሰዎች የሚጸጸቱት በተናገሩት ቃል ነው። እንዴት እንደዚህ እናገራለሁ? ለምን ያንን አልኩ ይላሉ። ግን ማንም እንዲህ አይልም። ለምን ዝም አልኩ? አንዳንድ ጊዜ ዝምታ ራስን ከትልቅ ስህተት ያድናል። አራተኛ፣ ዝምታ ክብርን ያመጣል። ሁሉ ጊዜ የሚናገር ሰው ሰዎች አይሰሙትም፣ ግን በጥቂት የሚናገር ሰው ሰዎች በጥሞና ይሰሙታል። ምክንያቱም ቃሉ ዋጋ አለው። ዝምታ ቃልህን ዋጋ ይሰጠዋል። አምስተኛ፣ ዝምታ አእምሮን ያረጋጋል። አእምሮአችን ሁሉ ጊዜ እየሰራ ነው፣ እያሰበ። ይህ ይደክመናል፣ ግን በዝምታው አእምሮአችን ያርፋል፣ ሰላም ይሰማናል እና ግልጽ ማሰብ እንጀምራለን። ስድስተኛ፣ ዝምታ እውነተኛ ማንነትን ያሳያል። ሁሉ ጊዜ በድምጽ ውስጥ ከኖርክ ራስን አታውቅም፣ ግን በዝምታ ከራስ ጋር ትገናኛለህ። ምን እንደምትፈልግ፣ ማን እንደሆንክ፣ ምን እንደሚያስደስት ታውቃለህ። ሰባተኛ፣ ዝምታ ትኩረትን ያጠናክራል። የተሳካ ሰዎች አንድ ልምድ አላቸው፣ ከማያስፈልጉ ነገሮች ይርቃሉ። ብዙ አይናገሩም፣ በምትኩ ይሰራሉ። ዝምታ ትኩረትን ይጨምራል፣ ትኩረትም ስኬትን ያመጣል። ስምንተኛ፣ ዝምታ ግንኙነትን ያጠብቃል። ክርክር ሲኖር ሁለቱ ሰዎች ሲነጋገሩ ችግሩ ይጨምራል። አንዱ ሰው ዝም ቢል ሰላም ይመጣል። አንዳንድ ጊዜ ግንኙነትን ለማዳን ዝምታ ይበቃል። ዘጠነኛ፣ ዝምታ ራስን ይገነባል። ታላቅ ነገሮች በዝምታ ይገነባሉ። ዛፍ በዝምታ ያድጋል፣ ፀሐይ በዝምታ ትወጣለች፣ እንዲሁም አንተ በዝምታ ታድጋለህ። አስረኛ፣ ዝምታ የእውነት ስኬት መንገድ ነው። የተሳካላቸው ሰዎች ስለ ዕቅዳቸው ብዙ አይናገሩም። ይሰራሉ፣ ይታገሳሉ፣ ይገነባሉ። ከዚያም ውጤታቸው ይናገራል። ዝምታ ባዶ አይደለም፣ ኃይል ነው፣ ጥበብ ነው፣ ሰላም ነው። ከዛሬ ጀምሮ ሁሉ ጊዜ ለመናገር አትቸኩል። አንዳንድ ጊዜ ዝም ብለህ አስብ፣ ዝም ብለህ ተማር፣ ዝም ብለህ እደግ። ምክንያቱም አንዳንድ ጊዜ ዝምታ ከሺህ ቃላት ይበልጣል።